ኢየሱስ ጌታ ነው። ዛሬ ከኔ ጋር የምናየው ወደ ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ላይ ያለውን ሐሳብ ትንሽ በልቤ ውስጥ ያለውን ሼር አደርጋችኋለሁ። ከምዕራፍ 1 ይጀምራለሁ። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ይላል። እንግዲህ ዕብራውያን መልእክት ከቁጥር 1 እስከ 4 ያለውን ስፍራ አንብብ ያለው። እንግዲህ ዕብራውያን መልእክት ለዕብራውያን ሰርክል ከአይሁድም ዕብራውያን ለተባሉ ሰዎች የተጻፈ መልእክት ነው እና ሰዎቹ አንደኛ የብሉይ ኪዳን መጻሕፍትን ጠንቅቆ የሚያውቁ ናቸው። መጻሕፍት ሁሉ የነሱ ነው። 39 የብሉይ ኪዳን መጻሕፍትን ሙሉ ጠንቅቆ የሚያውቁ ናቸው። አባቶቻቸው ለነሱ ነው። ሕግ የተሰጠው ለነሱ ነው። በምንም በኦሪት ላይ ያለውም ሕግም ምንም ነገር የነሱ ነው። ስለዚህ እነዚህ ሰዎች ጠንካራ የሆነ የብሉይ ኪዳን እውቀት ያላቸው ሰዎች ናቸው እና ይሄ የዕብራውያን መልእክት ጻፊ የ39 መጽሐፍ ሐሳብን ትራቭል ነው የሚያደርገው። ትራቭል ያደርጋል እና ይበራል ማለት ነው እና ከዘፍጥረት እስከ ሚልክያስ ያለውን ሐሳብ በ13 ምዕራፍ ሳማራይዝ የማድረግ አቅም የሰራ ሰው ነው እና ጥልቅ የሆነ እውቀት ያለው ሰው ነው እና የዚህ መጽሐፍ ዋናው ሐሳብ ቲም የሚባለው የተቀመጠው ዕብራውያን 13 ከቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው በሚል ሐሳብ ነው። እና እንግዲህ ብዙ ጊዜ ሰው አንድ ነገር ደጋግሞ ካየ ያን ነገር ይለምደዋል። ከዛ በኋላ ከዚህ የተሻለ ነገር የለም ወይ፣ ከዚህ የሚበልጥ ነገር የለም ወይ ብሎ ያስባል። አሁን ክሪሚናል የሆነ ራሽያ ላይ ያለውን ቤተመንግስት ቢትወስዱ አንድ ሰውዬ ያ ቤተመንግስት ከወርቅ ነው የተሰራው፣ በጣም ውድ ከሆነ ነገር የተሰራ ነው እና ከኢትዮጵያ አንድ ሰው ይዘ ብትሄድ የተወሰነ ቀን ያድንቀዋል። ከዛ በኋላ ግን ይለምደዋል። ከዚህ የተሻለ ሌላ የለም ወይ ብሎ ስለ ሌላ ነገር ይጠይቃል። ወይስ ከዚህ የተሻለ ቤት የለም ወይ ብሎ ይጠይቀዋል። እና ግን ጌታ ኢየሱስ ክርስቶስ ከትላንት ጀምሮ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው የሚለው ሐሳብ አይለመድም። ጌታ ኢየሱስ ክርስቶስ እኛ ከምንለምደው በላይ ነው። አፍተር ኦል አይተን የምንለምደው አምላክ አይደለም። አሁን ብዙ መላእክታት አሉ፣ እልፍ ጊዜ አላፋት መላእክታት በሰማያት ላይ አሉ እና እነሱ እያዩ ከዛ ጎንበስ እያሉ ከዛ እያዩ እንደገና ጎንበስ እያሉ ከዛ ፊቱ ደግሞ እየተቀያየረ ሲመጣ ከዛ የተነሳ እነሱ ምንም እንትን የሚያደርጉት ነገር የለም። አዩም ሲጀመር ፊቱን። እሱም ደግሞ አይለመድም፣ አይቀየርም። እንደው እንደዚህ ይላል፣ እናንተ የእስራኤል ልጆች የጠፋችሁ አይደላችሁም። ለምን ስሉት እግዚአብሔር አይለወጥምና ይላል። የኛ አለመጥፋት የቆመው በእግዚአብሔር አለመለወጥ ነው። ስለዚህ ጌታ ኢየሱስ ክርስቶስ አይለወጥም፣ ያው ነው፣ ራሱ ነው። ነገር ግን እኛ ከምንለምደው በላይ ነው እና በዚህ ቲም ላይ ነው የሚቆመው እና በብዛት ይሄ መጽሐፍ ስለ ጌታችን ስለ ኢየሱስ ክርስቶስ ሊቀ ክህንነት ላይ በተለይ ከምዕራፍ 5 6 7 8 9 ቶታሊ ስለዛ ነገር ነው የሚያነሳው እና ጌታ ኢየሱስ ክርስቶስ ሊቀ ካህን የኛ ሊቀ ካህናችን መሆኑን ያሳያል እና በብዛት አሁን የብሉይ ኪዳን ሊቀ ካህናትና የአዲስ ኪዳን ሊቀ ካህን ጌታ ኢየሱስ ክርስቶስ ሰፊ የሆነ ልዩነት አለ። ጌታ ኢየሱስ ክርስቶስ እንደ ብሉይ ኪዳን ሊቀ ካህናት አይደለም። እነርሱ ወደ ቅድስተ ቅዱሳን ከዓመት አንዴ ነው የሚገቡት። በሰው እጅ ወደ ተሰራ ድንኳን ነው የሚገቡት። ራሳቸው ብቻቸውን ሆኖ ነው የሚገቡት። የእንስሳ ደም ይዞ ነው የሚገቡት። ደግሞ ገብቶ ይወጣሉ፣ ገብቶ ደግሞ ይቆማሉ።
እንደዚህ አይነት ነገር አለ። የጌታችን የኢየሱስ ክርስቶስ ሊቀ ክህንነት ግን እንደዚህ አይደለም። አንደኛ የራሱን ደም ነው ይዞ የገባው። ገብቶ ደግሞ አልወጣም። ገብቶ ተቀምጧል ማለት ጨርሶ ነው የተቀመጠው። ደግሞ ገብቶ ያስገባን ነው። ደግሞ በሰው እጅ ወደ ተሰራች ድንኳን ሳይሆን ወደ አዲስቱ ወደ በሰማያት ወዳለች ወደ ኢየሩሳሌም ወደ አዲስቱ በሰው እጅ ወዳልተሰራች ድንኳን ነው የገባው። ስለዚህ እንደዚህ አይነት ሊቀ ካህን አለን። ሊቀ ካህን አንድ ሰው ለመሆን የእግዚአብሔርንም የሰውንም ማወቅ አለበት። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ የሰውን ያውቃል ፍጹም ሰው በመሆኑ፣ ፍጹም አምላክ በመሆኑ ደግሞ የእግዚአብሔርን ያውቃል። ስለዚህ ሰውን ከእግዚአብሔር ጋር ማስታረቅ የሚችል ሊቀ ካህን ደግሞ ምንም ስህተት የሌለበት የራሱን ደም ይዞ የገባ ጌታ ኢየሱስ ክርስቶስ ነው። ስለዚህ በስፋት የዕብራውያን መልእክት የሚያስተምረው በጌታችን በኢየሱስ ክርስቶስ ሊቀ ክህንነት ላይ ነው እና ወደ ምዕራፍ 1 ከመመለስ በፊት ይሄን መጽሐፍ የጻፈው ማን ነው በሚለው ሐሳብ ላይ የተለያየ ሐሳብ ይነሳል። አንዳንዶቹ ሐዋርያ ጳውሎስ ነው ይላሉ፣ አንዳንዶቹ ደግሞ ባርናባስ ይላሉ፣ አንዳንዶቹ ሉቃስ ይላሉ፣ አንዳንዶቹ ደግሞ አጵሎስም ይላሉ። በትንሹ 13 ሰዎች በዚህ መጽሐፍ ላይ እነሱ ጽፈዋል ብለው 13 የሚሆኑ ሰዎች እንዲታይል ያቀርባሉ። በእርግጥ እኔ ዛሬ ማን እንደሆነ ለእናንተ ሊነግራችሁ አልመጣውም። በእርግጥ እዚህ ላይ መጽሐፉ ላይ በመጀመሪያ ላይ ሲታዩ እንደዚህ ይላል፣ የሐዋርያ ጳውሎስ መልእክት ወደ ዕብራውያን ይላል እና የጳውሎስ ነው የሚሉት የራሳቸው የሆነ እነሱ የሚሰጡት መረጃ አለ። የጳውሎስም አይደለም የሚሉት የባርናባስ ነው የሚሉት አንዳንዶች የሚያቀርቡት የራሳቸው የሆነ መረጃ አለ። የአጵሎስም ነው የሚሉት የራሳቸው የሆነ ማስረጃ አለ። ደግሞ የሉቃስም ነው የሚሉት የራሳቸው የሆነ መረጃ አላቸው። አሁን የጳውሎስ ነው የሚሉት አንደኛ ከምዕራፍ 13 ላይ እንደዚህ ይላል። ምዕራፍ 13 የዕብራውያን መልእክት ምዕራፍ 13 ከቁጥር ቦታውን ደርሼ አነባለሁ። እንደዚህ ይላል። ምዕራፍ 13 ከቁጥር 25 ላይ እንደዚህ ይላል፣ ጸጋ ከሁላችሁ ጋር ይሁን አሜን ይላል። በሌላ ቦታ ተሰሎንቄ ብንሄድ ወደ ተሰሎንቄ ሰዎች ላይ እቺን ነገር አመጣለሁና ወደ ተሰሎንቄ ሁለተኛ ተሰሎንቄ ላይ ስንሄድ እንደዚህ ይላል። ሁለተኛ ተሰሎንቄ 3 ከቁጥር 17 ላይ እንደዚህ ይላል፣ በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው። የመልእክቴ ሁሉ ማስረጃ ይህ ነው። እንዲህ እጽፋለሁ፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። ስለዚህ አሁን የጳውሎስ ፊርማ ነው ተብሎ ነው የሚታሰበው። በእርግጥ ይሄ ጸጋ ከሁላችሁ ጋር ይሁን የሚለው ሐሳብ። ስለዚህ የዕብራውያን መልእክት ሲዘጋም ልክ እንደዚህ አይነት ነገር ነው የተዘጋው። ስለዚህ ይሄ የጳውሎስ መልእክት ነው የሚሉት ይሄንን ቦታ ይጠቅሳሉ በትንሹ። በእርግጥ ሰውየው እኔ እከሌ ነኝ ብሎ አልጀመረም። ይህን ያክል ጥልቅ የሆነ እውቀት አለው። ጥልቅ የሆነ የብሉይ ኪዳን አስተምሮት አለው። በጣም ሰፋ ያለ የእግዚአብሔርን ሐሳብ የሚያውቅ ሰው ነው እና የተጻፈበት ዓላማም አለው። ሰዎቹ ጌታ ኢየሱስ ክርስቶስን አምኖ ድነዋል፣ የዕብራውያን ሰዎች ቢሆኑም ነገር ግን እነሱ አንዳንድ ፈተና ደርሷቸዋል። ከዛ የተነሳ ትንሽ ካመኑት እውነት ወደኋላ ለመፈግፈግ ፈልገዋል። ከዛ የተነሳ ይህ ሰውዬ የያዛችሁት እውነት ትክክል ነው እና ከዚህ እውነት ለምንድን ነው ወደኋላ የምትመለሱት? እናንተ እኮ የያዛችሁት ነገር ትክክል ነው ብሎ በያዙት ነገር ላይ ጸንቶ እንዲቆሙ ነው ይህንን መልእክት የጻፈው እና አንዳንዶቹ ጳውሎስ ነው የሚሉት። በተለይ ይሄ ነገር የተጻፈው ጳውሎስ ሐዋርያ ጳውሎስ መልእክት ወደ ዕብራውያን የተባለው ነገር የተጻፈው ከ400 እስከ 1600 ዓመተ ምህረት ድረስ ላይ ይሄን የጻፈው ጳውሎስ ነው ብሎ የእምነት አባቶች 1200 ዓመታት የሚሆነውን ነገር አምኖበት የሐዋርያ ጳውሎስ መልእክትን ነው ብሎ ነው የጻፉት
በእርግጥ እኔ እከሌ ነኝ ብሎ አልጻፈም። አንደኛ የጳውሎስ ነው አይደለም የሚሉት የመጀመሪያው ሆነው፣ የሁለተኛው ደግሞ ምንድነው ጳውሎስ ሲገባ የራሱ የሆነ አገባብ አለ እና አይደለም የሚሉት ደግሞ የጳውሎስ አይደለም ብሎ የሚያቀርቡት እኔ የኢየሱስ ክርስቶስ ሐዋርያና ባሪያ የሆንኩት እኔ ጳውሎስ እያለ በእንትን ላሉት ቤተ ክርስቲያናት ለእንትን ላሉት ሰዎች ጸጋና ሰላም ለእናንተ ይሁን እያለ በመጀመሪያ ሰላምታ የራሱን ማንነት እያቀረበ ብዙ ጊዜ ያስተምራል። ከዛ የተነሳ አንዳንዶቹ የሐዋርያ ጳውሎስ አይደለም ብለው ነው የሚያስተምሩ። ምዕራፍ 2 ከቁጥር 3 ላይ ደግሞ የዕብራውያን መልእክት ላይ እንደዚህ ይላል፣ ይህ በጌታ በመጀመሪያ የተነገረ ነበረ እና የሰሙትም ለእኛ አጸኑት። እግዚአብሔር እርሱ ራሱ እንደፈቀደ በምልክትና በድንቅ በልዩ ታምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ይላል እና እዚህ ቦታ ላይ ምንድን ነው የሚለው? ከጌታ የሰሙት ለእኛ ተናገሩን ብሎ ነው የሚናገረው። ገላትያ 1 ላይ ሄዳችሁ ካያችሁ ደግሞ እኔ የሰማሁትን ወንጌል ከማንም አልተቀበሉትም፣ ጌታ ራሱ ነው የገለጠኝ ብሎ ይናገራል። ሞሮፍ ግን የዕብራውያን መልእክት ጻፊ ብዙ ሰዎች የሚያምኑት ሐዋርያ ጳውሎስ እንደሆነ ነው እና ግን እኔ እከሌ ነኝ ብሎ በመልእክቱ ላይ አልጻፈም። አንዳንዶቹ ደግሞ ባርናባስ ነው ይላሉ። አንደኛ በክህነት አገልግሎት ላይ በሰፊ ይህ መልእክት ስለሚያብራራ ከማንም ምንም ነገር ስልጣንም ይሁን የተለያየ ፖዚሽን ተቀብሎ ስላላወራ ይህ መልእክት የባርናባስ ይመስላል። ባርናባስ እንግዲህ ታውቃላችሁ የቆጵሮስ ሰው ነው፣ ሌዋዊ ካህን ነው፣ ደግሞ ስልጣን ያለው ሰው ነው፣ ደግሞ መንፈስ ቅዱስ የተሞላ ትሑት ሰው ነው እና ይሄ ሰው ነው ብሎ ያስባሉ። አንዳንዶቹ ደግሞ አጵሎስ ነው ይላሉ። አጵሎስ ደግሞ በጣም ኦራተር ብቻ ሳይሆን ካሪዝማቲክም ነው እና ማለት በጣም ጠንቃቃ የሆነ እውቀት ያለው ሰው ነው። እንደው ቆሮንቶስ ቤተክርስቲያን ገብተው እሱ ባስተማረው ትምህርት ነው አብዛኛው ሰዎች እኛ የአጵሎስ ነው ያሉት። አንድ የተወሰነ ጊዜ ገብተው ነው ያስተማረው። ሐዋርያ ጳውሎስ በተከላት ቸርች፣ ብዙ በለፋባት ቸርች፣ አልፎ ደግሞ ጴጥሮስ ገብቶ ባስተማራት ቸርች፣ 1 ዓመት ከ6 ወር በለፋባት ቸርች ስለ ጌታ ኢየሱስ ክርስቶስ አንድ የተወሰነ ጊዜ ገብቶ አስተማረ። በእርግጥ አቂላና ጵርስቅላ ይዞ ነው እሱን ሰውዬ እንተማ ዮሐንስ ጥምቀት ሰምተ በዚህ ልክ ትነዳለ ማለት ጌታ ኢየሱስ ክርስቶስ እስከሚጠመቅበት ድረስ ያለውን ነገር ያውቃል። ከዛ በዘለለ ስለ ትንሣኤ፣ ስለ ገረፉ፣ ስለተለያየ ስለ ማረጉ፣ ስለ መንፈስ ቅዱስ መውረድ ብዙ አልሰማም ይህ ልጅ። ነገር ግን በጣም ሰዎቹን ይረታቸው ያሸንፋቸው ነበር ይላል እና በጣም ጠንቃቃ የሆነ እውቀት ያለው ሰው ነው እና ከዛ የተነሳ ሰዎቹ አንዳንዶቹ የግሪክ ፍልስፍና ተጽዕኖ ስላላቸው እኛ የአጵሎስ ነን አሉ። አንዳንዶቹ በዚህ ልክ እውቀት ያለው ሰው ነው እና አንዳንዶቹ የአጵሎስ ነው ይላሉ፣ አንዳንዶቹ የሉቃስ ነው ይላሉ። በጣም አጻጻፍ አይነት እውቀት አለው። ሉቃስ ዶክተር ነው ታውቃላችሁ። በአዲስ ኪዳን ላይ 27% የሚሆነውን የሉቃስና የሐዋርያት ስራን የጻፈ አዲስ ኪዳን መጽሐፍት ብዙን የጻፈ እሱ እንደሆነ ነው። ዕብራውያን እሱ ከጻፈ ጳውሎስ ደግሞ ባይጽፍ በዕብራውያን መልእክት ራሱ 13 መልእክታትን ሐዋርያው ጳውሎስ ብጽፍ ከጳውሎስ በላይ የጻፈ ተብሎ የታመነ ሰው ነው እና በጣም ጠንቃቃ የሆነ እውቀት ያለው ሰው ነው። ዶክተርም ነው። እንደው ጳውሎስ በመልእክታቱ 4 ጊዜ ያክል ሐኪሙ ሉቃስ ብሎ ስለ ሉቃስ ያነሳልና በዚህ ልክ ጠንቃቃ የሆነ ኃይለኛ የሆነ ሰው ነው እና ከዛ የተነሳ እኛ የሉቃስ ነን። ሉቃስ ነው የጻፈው ሉቃስ ነው የጻፈው ይህን መልእክት ብሎ ያምናል። አንዳንዶቹ ደግሞ ስላሴ ነው የጻፈው ብሎ ያምናሉ። አትሊስት ይሄን መጽሐፍ ግን 13 ሰዎች እንደጻፉ ነው የሚታመነው እና ይህ ብቻ ሳይሆን ይሄ መጽሐፍ ባይኖር ምን ይፈጠር ነበር ለሚለው ጥያቄ አንደኛ የዕብራውያን መልእክት ባይኖር ከብሉይ ኪዳንና ከአዲስ ኪዳን መካከል ያለው ተስፋ ምን እንደሆነ የት እንደደረሰ አይታወቅም ነበረ።
ኪዳኑስ የት እንደደረሰ አይታወቅም ነበረ። ሲጀመር የዕብራውያን መልእክት ትንሹ መጽሐፍ ቅዱስ ተብሎ ነው የሚታመነው። ምክንያቱም 39 የሚሆነውን መጽሐፍትን የበረረ ብቸኛው ሰው ማለት ይቻላል እና ማነሰው የብሉይ ኪዳን ጥቅስ የለም፣ ማነሰው የብሉይ ኪዳን ሐሳብ የለም። ይህን ሁሉ ግን የሚያመጣው ጌታ ኢየሱስ ክርስቶስ ከሁሉ ይበልጣል ማለት ነው እና ሲጀመር ጌታ ኢየሱስ ክርስቶስ አይወዳደርም። ነገር ግን በዕብራውያን መካከል ከነቢያት ይበልጣል ወይ? ከሐዋርያት ከብሉይ ኪዳን ነቢያት ይበልጣል ወይስ ከነ ሙሴ ይበልጣል ወይስ ከመላእክት ቢበዛ ይበልጣል ወይስ ቢበዛ ከመላእክት አይበልጥም ብሎ ነው የሚያስቡት። ወይ እኩል ቢሆን ነው ከዛ የዘለለ ብልጫ አይኖረውም ብሎ ነው የሚያስበው። ምክንያቱም ጌታ ኢየሱስ ክርስቶስ እነሱ አሁን 30 ዕድሜ 33 ዕድሜ ወጣት ሰው ሆኖ በእርግጥ በእኛ ዘመን ራሱ አንድ ሰው 33 ዕድሜ ሰው እኔ እግዚአብሔር ነኝ ብል ማንም አያምንም። እኛም ራሱ ከወጋሪዎች አንዱ ነው የምንሆነው። ነገር ግን በዛ ዘመን ላይ አንድ ሰው ጌታ ኢየሱስ ክርስቶስ ከሞተበት ወዲህ 30 ዕድሜ ቢኖረውና ጌታ ኢየሱስ ጋር አንድ 30 ዕድሜ ቢቆይ አጠቃላይ 60 ምናምን ዕድሜው ቢሆንለት ይህን በስጋ ወራት የተመላለሰውን ጌታ ኢየሱስ ክርስቶስን ያውቃል። አንደኛ በመስቀል ሲንጠላጠል፣ ሁለተኛ ደም ሲፈስ፣ ሰዎች ሲገርፉ ያዩታል። በአደባባይ ነው የተሰቀለው። ሲርበው ይበላ ነበረ፣ ሲጠማው ይጠጣ ነበረ፣ አናጤ ነበረ እንደው ይላል ቃሉ። ሲጀመር ደግሞ ከገሊላ ወደ ይሁዳ ከዛ በተለያዩ ከተሞች ላይ ሲዞር ጌታ ኢየሱስ ክርስቶስን በአካል አንድ ሰው 60 ዕድሜ የሆነ ሰው ካለ ያውቋል። ያ ናዝረቱ ይሄ አናጤ የነበረው ይህ ሳይመቸው ለሰዎች ራሱ ማደሪያ አለው፣ ደግሞ ለአዋፋት ማደሪያ አለው። ይህ ማደሪያ ሳይኖር ዝም ብሎ በደብረ ዘይት እየጸለየ ዕድሜውን የጨረሰ ይህ እዚህ ተራ የሚባሉ እነዚህ ደቀ መዝሙርትን የሚባሉትን ግራ የገቡ የሚመስላቸውን የሚያስከትለው ይህ ከመላእክት ይበልጣል ከሙሴ ይበልጣል ማለት ነው ይላሉ። ነገር ግን ጌታ ኢየሱስ ክርስቶስ እንደሚበልጥ በምዕራፍ 1 ከቁጥር 1 እስከ 3 ባለው ኢንተርቫል ላይ ጌታ ኢየሱስ ክርስቶስ በላጭነት ለመግለጥ የተጠቀመው በጣም ሰፊና ጥልቅ የሆነ ሐሳብ ነው። ኢቨኒፍ በመጽሐፋቸው እነሱ ከያዙት ከመጽሐፋቸው እየጠቀሰ ነው። ከምዕራፍ 1 ከቁጥር 4 እስከ 14 ባለው 7 ጥቅስ የብሉይ ኪዳን ጥቅስ ያመጣል። አንድ ሰውን ለማሳመን እሱ ከማያውቀው ሐሳብ ከመነሳት በላይ እሱ በሚያውቀው በእጁ ካለው መረጃ ብትነሳ ያንን ሰው ይበልጥኑ ታሳምነዋለህ። ስለዚህ ከእጃቸው ያለው የብሉይ ኪዳን መጽሐፍትን በመጥቀስ ከምዕራፍ 1 ከቁጥር 4 እስከ 14 ላይ ባለው ኢንተርቫል 7 የብሉይ ኪዳን ጥቅስ እናንተ መጽሐፍ ላይ እንኳ አለ ጌታ ኢየሱስ ክርስቶስ በላይ እንደሆነ እሱ ከማንም ጋር የማይወዳደር እንደሆነ አለ ብሎ ይናገራል። እንደው ቁጥር 4 ላይ እንደዚህ ይላል፣ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔስ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው እስከቶ ከመላእክት ለማን ነው ብሎ ከመላእክት እንደሚበልጥ አስረዳቸው። ግን ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን ተናግሮ ይላል። በብዙ ጎዳና የሚለው ነገር ተራና ቀላል ነገር አይደለም። አሁን ለሙሴ እግዚአብሔር ብዙ ነገር በሙሴ በኩል አድርጎታል። የኤርትራ ባህር ከፍሎታል። በኢያሱ ቆሞ ዮርዳኖስን አካፍሎታል። በኢያሱ በኩል ሆኖ እግዚአብሔር ፀሐይን አቁሞታል። የአንበሳ አፍ የዘጉ አሉ። የእሳትን ኃይል ያጠፉ ሰዎች አሉ። ይህን ሁሉ በብዙ አይነትና በብዙ ጎዳና ብሎ እንደ ተራ ነገር አለፈው። 39 የብሉይ ኪዳን መጽሐፍትን በአንድ ቁጥር ይዘጋል። በጣም ጥልቅ የሆነ ሐሳብ ያላቸው የእግዚአብሔርን ሐሳብ የተረዱ እንደ ሙሴ አይነት ለነቢያት እኔ በህልም በራእይ እናገራለሁ፣ ሙሴን ግን ፊት ለፊት አዋረዋለሁ እግዚአብሔር አለ። በህልም አልመጣም አለ። ሙሴ ሙሴ ይለዋለሁ አለ እግዚአብሔር። በእርግጥ እግዚአብሔርን ያየ ማንም የለም ይላል ቃሉ። ማንም አላየም አያይምም። ነገር ግን እግዚአብሔር በዚህ ልክ ያወራውን ሰውን ፊት ለፊት አይቶትም አይደለም። ሙሴም ግን ድምፅም ሊሆን ይችላል። ጌታ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የሚገለጥበት የተለያየ አቅጣጫዎች አሉ። ቲዩፋኒ
ይባላል እና ሪኢንካርኔሽን ኦፍ ጋድ እና ጌታ በዚህ ልክ የተገለጠውን ሰውን በህልም ሳይሆን በቃ ሙሴ ላይቭ እንደዚህ አይነት ማውራውን ሰውን በቃ ከጌታ ከኢየሱስ ክርስቶስ ጋር አይወዳደርም ብሎ በአንድ ቁጥር ይዘጋል። ይህን አክል ጥልቅ የሆነ ነቢይ የሆነውን ሙሴን ዛሬ በእኛ ዘመን ራሱ እንደ ሙሴ ያርገን ነው የሚባለው። ግን ከሙሴ በላይ እንደሆነ እንደ ኢያሱ ያርገኝ ነው የሚባለው። ኢያሱ ፀሐይን አቁሟል። እናት ፀሐይን አይደለችም፣ ይህ ፀሐይን አይደለችም። የሚታየውን ፀሐይን ያቆመ ሰው ነው። በዚህ ልክ ተጽዕኖ ያሳደረ ሰው ነው። ይህን ሰው እንደ ተራ ነገር ባያረግም እያቃለለ እነሱን ተራ አድርጎ ለማለት የፈለኩት በጣም ቀላል አድርጎ ከጌታ ኢየሱስ ክርስቶስ ሲጀመር አይነጻጸሩም ለማለት ተጠቀመ እና ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን ተናግሮ ይህን አክል አባቶች እነ አብርሃም እነ ሙሴን እነ ኢያሱን የተለያየ የእምነት ጀግኖችን በብዙ አይነት በብዙ ጎዳና ተናግሮ አለ እና ታዲያ ከሙሴ በላይ ለእግዚአብሔር የምናገርበት አቅጣጫ አለ ወይ ሲባል ጌታ ኢየሱስ ክርስቶስን በሰባት መንገድ ምዕራፍ 1 ከቁጥር 1 እስከ 3 ላይ ተናገረ። አንደኛ ሁሉን ወራሽ ነው አለ። ዓለማትን የፈጠረበት አለ። የክብሩ መንጸባረቅ አለ። ሁሉም በስልጣኑ ቃል ደግፎ የያዘ አለ። ኃጢአታችን በራሱ ያነጻ አለ። በሰማያት በግርማው ቀኝ የተቀመጠ አለ። የባህሪው ትክክለኛ ምሳሌ አለ። ኤግዛክት ኢምፕሪንት ኦፍ ሂዝ ኔቸር አለ። ስለዚህ እያንዳንዱ ምን እንደሆነ ቀጣይ አወራለሁ እና ግን ዋና ሐሳቡ ጌታ ኢየሱስ ክርስቶስ ይበልጣል ለማለት ነው። ይበልጣል ለማለት ነው። ከማንም ጋር ጌታ ኢየሱስ ክርስቶስ አይወዳደርም። ኢቨን ኢፍ በልጅነት እንመጣለን። በልጅነት አሁን እኛ የእግዚአብሔር ልጆች ነን። ጌታ ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው። ይህ ማለት ምን እንደሆነ ቀጣይ አወራለሁ እና እስካሁን በዚህ ልክ ስላዳመጣችሁኝ አመሰግናለሁ። ቀጣይ ከምዕራፍ 1 እስከ 3 በሰፊ አወራለሁ እና ይህን አሁን የተማርነውን ጌታ በልባችንን ያቆይልን እና ዋናው ነገር መኖር ነው ክርስትና እና ጌታ ኢየሱስ ክርስቶስ ከማንም ጋር አይነጻጸርም፣ አይወዳደርም። በዕብራውያን መካከል ስለ አባቶች ስለ መላእክታት የተለያየ ሐሳብ ስለነበረ ነው እና የተለያየ ግምትም ስለነበረ ነው እነሱ የተደገፉትን ከእጃቸው አንስተው ጌታ ኢየሱስ ክርስቶስ ላይ ተደገፉ ብሎ የሚያስተምረው። ስለዚህ ጌታ ኢየሱስ ክርስቶስ ሲጀመር ለንጽጽርም አይቀርብም። እርሱ እግዚአብሔር ነው፣ ይስጋድ ነው፣ ይስጋድ ከማንም ጋር አይወዳደርም። ከስላሴ አንዱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሰከንድ ፐርሰን ነው እና ጌታ ኢየሱስ ክርስቶስ ከማንም ጋር አይነጻጸርም። ዲቪኒቲ ዊዝ ሁማኒቲ ያለው ጌታ ኢየሱስ ክርስቶስ ላይ ብቻ ነው። ጌታ ኢየሱስ ክርስቶስ ብቻ ነው። ሌላ ሰው ሁሉ ሁማን ነው፣ ሰው ነው። ማንም ምንም ቢሆን ሰው ነው እና መላእክትስ ቢሆን ካላችሁ እግዚአብሔር አይደሉም፣ አገልጋዮች ናቸው። እነርሱ ቅዱስ ቅዱስ እያሉ ያመልካሉ። ቀንና ሌሊት አያዩም ፊቱን። ከክብሩ የሚወጣውን ላይት ማለት ፕሬዘንስን እያዩ ያንን እየሰሙ ያመልኩታል እና እነርሱ አይመለኩም፣ እርሱ ይመለካል። እርሱ እግዚአብሔር ነው፣ ከማንም በላይ ነው፣ ከማንም ጋር አይነጻጸርም። ሲጀመር ለንጽጽር አይቀርብም። ግን ይሄ ደብዳቤ የንጽጽር ደብዳቤ ነው። ምክንያቱም ሰዎቹ ለሌላ ነገር ያላቸው ግምት በጣም ሰፊ ስለሆነ ነው እና ይሄንን ነው የሚያስተምረው። ጌታ እግዚአብሔር እድሜያችሁን አብዝቶ ይባርክ። በቀጣይ በሌላ ቪዲዮ ተከታታይ በዚህ ምዕራፍ ላይ መጣለው። ይህ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ ቶሎ ቶሎ እንድደርስላችሁ። አመሰግናለሁ። እኔ ወንድማችሁ ቸርነት ዮሴፍ ይባላለሁ።
ትንሽ በገጠር መንደር ላይ ያደኩ ልጅ ነኝ። ለዛውም ወላይታ አካባቢ ወረዳም አይደለችም ቀበሌ ላይ ቀበሌም በጣም ትንሽ አናሳ በተባለች አንድ ከለቻ በተባለች መንደር ያደኩ ልጅ ነኝ። አበረታቱኝ እስቲ በልቤ ያለው ይውጣ። ስለ ጌታ ኢየሱስ ክርስቶስ እንዳወራ ፍቀዱልኝ። እስቲ ሰብስክራይብ አድርጋችሁ አበረታቱኝ፣ ኮሜንት ስጡኝ። አመሰግናለሁ ስለ ድጋፋችሁ። ጌታ ኢየሱስ ክርስቶስ ከሁሉም በላይ ነው። በእድሜያችሁ ላይ፣ በመንገዳችሁ ላይ፣ በህይወታችሁ ላይ፣ በምትማሩት ትምህርታችሁ ላይ፣ በምትሰሩ በንግዳችሁ ላይ፣ በምታስቡት በሐሳባችሁ ላይ በተለያየ አንግል ጌታ ኢየሱስ ክርስቶስን የሚያክል በእድሜያችሁ አይኖር። እሱ ብቻ በቂ ነው። እርሱ ብቻ አዋቂ ነው። እርሱ ብቻ አምላክ ነው እና ከዚህ የዘለለ ለእኔ ምንም ታሪክ የለኝም። ካለ ያው የተመረቅኩ ኢንጂነር ተማሪ ነኝ። ምንም የተለየ ነገር የለም። ምንም ሌላ ነገር ባጠይቁኝ የተሻለ ነው። ስለ ኢየሱስ ባወራ እድል ብትሰጡኝ ወዳችኋለሁ። አመሰግናለሁ። ግን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግን እንዳትረሱ። ቢበዛ 1-2 ደቂቃ ቢፈጅ ነው እና እስቲ አበረታቱኝ። አመሰግናለሁ ስለ ትብብራችሁ። ጌታ እግዚአብሔር አብዝቶ ይባርካችሁ። ቀጣይ በተከታታይ እመጣለሁ በዚህ በዕብራውያን። አመሰግናለሁ።